አላችሁ ውድ የቻናላችን ተከታታዮች። ዛሬ ደግሞ እንዴት ግብር ነጋዴ ላይ አካውንታችንን ክሬት አድርገን መጠቀም እንደምንችል እናያለን። ሰው በመጀመሪያ ትራይ ፎር ፍሪ የሚለውን ስንነካው እንደዚህ አይነት ፎርም ይመጣልናል። መጀመሪያው ላይ ሙሉ ስማችንን እናስገባለን። ከዛ በመቀጠል ደግሞ ኢሜይላችንን፣ ከዛ ሶስተኛ ላይ የምሰራ ስልክ ቁጥር እናስገባለን። ከዛ አራተኛ ላይ የካምፓኒ ኔም እናስገባለን። ልክ ንግድ ፍቃዳችን ላይ እንዳለው ሙሉ ንግድ ፍቃዳችን ላይ እንጽፋለን። ከዛ በመቀጠል ደግሞ ፊስካል ፔሪዳችንን እንመርጣለን። ፊስካል ፔሪዳችንን ስንመርጥ ለመንግስት ግብር ሪፖርት በምናደርግበት ፔሪድ እንመርጣለን። የመጀመሪያው በኢትዮጵያ ካላንደር መምረጥ እንችላለን። በኢትዮጵያ ካላንደር ከመረጥን ከሐምሌ 1 እስከ ሰኔ 30። ከዛ በግሪጎሪያን ካላንደር መምረጥ እንችላለን። ከዛ በግሪጎሪያን ካላንደር ሆኖ ከጁላይ 1 እስከ ጁን 30 ሆኖ መምረጥ እንችላለን። ከዛ አራተኛ ላይ ደግሞ እንደምታዩት የካምፓኒ ቲን ነምበር እናስገባለን። የካምፓኒ ቲን ነምበራችን ከካምፓኒ ኔማችን ጋር ተመሳሳይ መሆን አለበት። የካምፓኒ ኔሙ የዛው ካምፓኒ ቲን ነምበር መሆን አለበት። ልክ ሲስተማችን ቼክ የሚያደርግበት የራሱ መንገድ አለው። ልክ ከሆነ ቲንና ካምፓኒ ኔሙ ልክ ከሆነ ከስር እንደምታዩት አረንጓዴ ታበራለች። አሁን እኛ ላይ አረንጓዴ ታይቷል። ከዛ በመቀጠል ደግሞ ፓስወርድ ክሬት እናደርጋለን። ስትሮንግ ፓስወርድ ክሬት ብናደርግ ይመረጣል። ጠንካራ ለሰዎች ቶሎ ማይታይ ነገር ቢሆን መልካም ነው። ክሬት እናደርጋለን። ከዛ ክሬት ያደረግነው ፓስወርድ ደግሞ ከስር ኮንፈርም ፓስወርድ በሚለው ቦታ ኮንፈርም እናደርገውና አግሪ እናደርጋለን። ተርምስ ኤንድ ኮንዲሽንስ ጋር አግሪ ማድረግ አለብን። እነሱን ማንበብ እንዳትረሱ። እነሱን አንብበን አግሪ እናደርግና ክሬት አካውንት ብለውን ክሊክ እናደርጋለን። ክሬት አካውንት ብለውን ክሊክ ካደረግን በኋላ ስልካችንን ቬሪፋይ ማድረግ ይኖርብናል። ኦቲፒ ይላክልናል። በቅድም ባስገባን ስልክ ቁጥር ልክ ኦቲፒ ስላክ እዚች ጋር 4 ዲጂት ነች። እሷን እናስገባታለን። እሷን አስገብተን ቬሪፋይ ኮድ የሚለውን በተን ክሊክ ስናደርግ ስልካችንን ቬሪፋይ ያደርግልናል። ከዛ በኋላ ነው የግብር ነጋዴ አካውንታችን ሴታፕ ማድረግ ይኖርብናል። እዚህ ጋር አካውንታችንን ሴታፕ የምናደርግበት ቦታ ነው። የመጀመሪያው ቫት ተመዝጋቢዎች ከሆነን የመጀመሪያው ቫት ምለን እንመርጣለን። ቲኦቲ ተመዝጋቢዎች ከሆነ ደግሞ ሁለተኛ ቲኦቲ ምለን እንመርጣለን። እኛ ቫት ተመዝጋቢዎች ስለሆነ ቫትን መርጠን ኮንቲኒው እንላለን። ሁለተኛው ደግሞ የዊዝሆልዲንግ ታክስ ደረሰኝ የምንቆርጥ ከሆነ የመጀመሪያውን የስ ምለን እንመርጣለን። ማንቆርጥ ከሆነ ደግሞ ኖ የሚለውን እንመርጣለን። የስ የሚለውን ከመረጥን ምንቆርጥ ከሆነ ቀጥሎ ደግሞ በታክስ ህጉ መሰረት አውቶማቲካሊ የዊዝሆልዲንግ ታክስን ካልኩሌት እንዲያደርግ ከፈለግን እችን ቶግል ከስር ያለችውን ኦን እናረጋታለን። እሷን እኛ ስለምንፈልግ ኦን እናረጋታለን። ኦን አርገናት ኮንቲኒው እንላለን። ከዛ ደግሞ እሷን ኦፍ ካደረግን አውቶማቲካል ካልኩሌት አያደርግም። እኛ ግን አውቶማቲካል ካልኩሌት እንዲያደርግ ስለምንፈልግ ኦን እናረጋትና ኮንቲኒው እንላለን። ከዛ ኮንቲኒው ስንል ታክስ ሪፖርት ታደርጋላችሁ ወይ አታደርጉም የሚል ይመጣል። ስለዚህ ታክስ ሪፖርት የምታደርጉ ከሆነ የስ ታክስ ሪፖርት እናደርጋለን ብለን የስ የሚለውን እንመርጣለን። ማናረግ ከሆነ ደግሞ ኖ የሚለውን እንመርጣለን። ኖ የሚለውን ከመረጥን የታክስ ሪፖርት ሴቲንጉ ከአካውንታችን ላይ ስለምጠፋ የስ እኛ ስለምናደርግ የስ የሚለውን መርጠን ኮንቲኒው እንላለን። የመጨረሻው ደግሞ የሰራተኞቻችንን የስራ ግብርና ጡረታ የምንከፍል ከሆነ የስ የሚለውን እንመርጣለን። የማንከፍል ከሆነ ደግሞ ኖ የሚለውን እንመርጣለን። ስለዚህ እኛ ስለምንከፍል የስ የሚለውን የምንመርጠው። ስለዚህ እሷን የስ ብለን ፊኒሽ ሴታፕ እንላለን። የዝኔ አካውንታችን ሰክሰስፉሊ ሴታፕ ይሆናል ማለት ነው። ስለዚህ ፊኒሽ ሴታፕ ካልን በኋላ የሚያሳየን ዳሽቦርድ ይሄን ይመስላል። ይሄን ዳሽቦርድ ደግሞ በቀጣዩ ክፍላችን በደንብ ላቦሬት እያደረግን የምናይ ይሆናል። እናመሰግናለን። አሁኑ ፎሎ፣ ላይክ፣ ሰብስክራይብ እንዳይረሳ።